ለካሌብም ንገር ያን ፊቱን ይዞ ተማሪ ያስደነግጥብኛል። እሺ ትሸሪ ይነግሯል። በል አንተም ጠንቀቅ በል። እኔ የሚገርመኝ ደግሞ እርግጠኛ ነኝ ጠባቆች ያስገቡት ዩኒፎርሙን አይተው እንጂ ፊቱን መቼም አያስታውስ። የዚህ ፊት ላይ ያረፈውማ እርግጠኛ ነኝ መርት ነው እንጂ ሰው ልጅ ቦክስ እንደዚህ ያደርግ። እውነት ግን እንደው ቦክስ ነው ፊት ላይ ያረፈው? አራው ትሸሪ በይነት ፊቴን አይተው ነው ተአምር ነው ማለት። እንዴት ለዩ? ቆይ ጆኒ አንተም እንዳትጋተተኝ የነሱ ይበቃኛል እንድትጸጸት ነው ያደረጉኝ። እና ጆኒ ኖሮበት ላይ ወጣ ነበር። እስኪ ዝም በል አንተ ሌላ ሰው እየመሰልከኝ ነው። እሺ ዝም በል። ይሄን ያህል የተጎዳ አልመሰለኝም ነበርኩ። ብዙም አይደለም። ቆይ ተበጥሶበት ነው ምኑ? ለማመድበት ሳኮ ነው። አልገባኝም። ባይበላሽበት ኖሮማ አንተን አቁም አይለማመድብህም ነበር። እና ታዲያ ደብዳቤ ታሪኩን ወረቀት ላይ አይጽፍም እንዴ? በቦክስ ፊት ላይ የሚጽፈው ታሪኩ የበለጠ ሳቢና ጓጊ እንዲሆንለት ብሎ ነው። እና ይሄ ገፊ ፊት ነው ታሪኩን ሳቢ የሚያደርገው። በደንብ አራ በቅሎ ቀቂል ተጨምሮ አሉ። ኧረ ቸርዬ አሁን ይሄ ፊት ምን ይወጣለታል? በዚህ በኩል ለእግረኛ፣ በዚህ በኩል ደግሞ ያለው ለሳይክል፣ በዚህኛው ያለው ደግሞ ለመኪና ይበቃል። ደብዳቤ በደንብ አድርጎ ነው የቀጠቀጠ። ያው ሬንጅ መርጨት ብቻ ነው የቀረው። ኧረ ቸርዬ ይበቃኛል። ኧረ ምን በወጣኝ ያን ያህል ተጎድቻለሁ እንዴ? ከቤት መስታወት ሳታይ ነው የወጣኸው ማለት ነው? አዎ አላየሁም። እንኳንም አላየኸው። ለምን? የምን አውሬ መጣብኝ ብለህ በልብ ድካም ትሞት